ሪያል ማድሪድ ዳኛው እንዳይዳኘኝ ብሏል። ለምን? ኤል ክላሲኮ ሰጣ ገባው እንደቀጠለ ነው። ምክንያቱም ከባርሴሎና ጋር ብቻ ሳይሆን ጨዋታውን እያደረገ ያለው ከስፔን እግር ኳስ ፌዴሬሽን ጋር እንዲሁም ከዳኞች ማህበር ጋር ነው። አርቢትሩ ሪካርዶ ዴ ቦርጎስ ይባላሉ። ሪካርዶ ዴ ቦርጎስ እንግዲህ ለምንድነው በሪያል ማድሪድ ቴሌቪዥን ጣቢያ ላይ የሰሩት ዶክመንተሪ ነበረ። እሱም ናሬሽን የሰራው ሰው አይታወቅም፣ በድምጽ ማንም አልተገለጸም። ነገር ግን እዛ ላይ ምን ይላል? የሪያል ማድሪድ ቴሌቪዥን ላይ እንደተገለጸው ከሆነ ሪያል ማድሪዶች ሪካርዶ ዴ ቦርጎስ በመሩባቸው ጨዋታዎች ላይ ሪያል ማድሪድ የሚያሸንፈው 64%፣ 81% ደግሞ ይሸነፋል ብሏል እና ይህንን ሪከርድ አስቀምጧል። የትኛውም የስፖርት ዳኛ ይሳሳታል። ነገር ግን ይህንን በልዩነት ኢሞሽናል ሆኖ ነው የሚናገሩት። ይህን በልዩነት ለኔ በዶክመንተሪ ላይ መስራታቸው ልጄ ላይ ተጽዕኖ ፈጥሮበታል። ልጄ ወደ ትምህርት ቤት ሲሄድ አባቱ ሌባ ነው ወይም ደግሞ አጭበርባሪ ነው ሲባል ምን አይነት ስሜት ይሰማዋል? እኔ ደግሞ ልጄ እንዲኮራብኝ ነው ፈልገው እንጂ እንዲሰማው አልፈልግም። ይሄ በጣም አስነዋሪ ነው ሲሉ ሪያል ማድሪድን ወቅሰዋል። በዚህ ዓመት እንግዲህ ኤል ክላሲኮ ጨዋታ የባርሴሎና ጨዋታ እስከመባል ተመልክተናል። ምክንያቱም ፌሊክስ ሁለቱንም ጨዋታዎች አሸንፈዋል። አሁን ደግሞ በፍጻሜ ተገናኝተዋል። ሪያል ማድሪድ ከቻምፒየንስ ሊግ የወጣበት መንገድ እንዲሁም ደግሞ ላሊጋ እየተመራ ያለበት መንገድ እጅግ ለፍሎሬንቲኖ ፔሬዝ አልተዋጠም። እናም የስፔን እግር ኳስ ፌዴሬሽን ይህንን ተቀባይነት ያላገኘ ክስ አልቀበልም ብሏል። ስለዚህ ዴ ቦርጎስ ምናልባት የሚመሩበት መንገድ ሰፊ ነው ተብሎ ይታሰባል። ኤል ክላሲኮ ማን ሊያሸንፍ ይችላል? ኮሜንት ሴክሽን ላይ አስቀምጡልኝ። ፎሎ አድርጉት። ኮፒ ሊንክ አይለያችሁ። ይመቻችሁ።